አንድ አማራ አንድ ትግራይና አንድ ጉራጌ ሆነው ወደ ቁልቢ ገብርኤል ሲሄዱ መንገድ ላይ መኪና ይገለበጥባቸዋል ማለት ነው። እና መኪናው ሲገለበጥ በቃ ለነፍሳቸው ቅዱስ ገብርኤል አንተ አድነን፣ አንተ ድረስልን፣ በሰላም ከገባን ለቤትህ ስለት ይዘን እንገባለን ምናምን አሉ ማለት ነው። ከዛ በኋላ መኪናው ተገልብጦ ሲረጋጋ ማናቸው ምንም አልሆኑ። ከዛ ቤተክርስቲያን ደረሱ። ስለታቸውን ለማስገባት ሲሉ ምን እንደተሳሉ ወይም ደግሞ ይህን ያህል ብለው የተናገሩት ነገር የለም። ከዛ በኋላ የሆነ መላ እናምጣሉ። ምን ይሻላል ተባለ። ከዛ አማራው ተነሳ መስመር አሰመረና እኔ ተይ መስመር ላይ ቆሜ ያለኝን ገንዘብ ወደ ሰማይ በትነዋለሁ፣ ተመስመር ወዲያ ያለፈው እንደ ገብርኤል ተመስመር ወዲያ ያለውን ደግሞ ለራሱ ወስዷለሁ። ወጣ መስመር ላይ ቆመ፣ በተነ፣ ግማሹን ለገብርኤል አስገባ፣ ግማሹን ደግሞ ለራሱ ወሰደ ማለት ነው። ከዛ ትግሬው መጣና እኔ ለኩቡ እንደዚህ አሰምራለሁ፣ ከዛ በኋላ ለኩቡ ጠርዝ ቆምና በገንዘቤ ወደ ላይ ቦትናለሁ፣ ከዛ በኋላ ኩቡ ውስጥ የገባ የገብርኤል ነው፣ ከኩቡ አጭ ያለ የኔ ነው አለ። ክቡ ዳር ቆመ፣ ገንዘቡን በተነ። ከዛ በኋላ ክቡ ውስጥ ያለውን ለቤተ ክርስቲያን አስገባ፣ የቀረውን ደግሞ ለራሱ ወሰደ። ከዛ ጉራጌው መጣና አዋ ገንዘቤ ወደ ሰማይ በትናለው፣ ከዛ በኋላ ሰማይ ላይ የቀረ የገብርኤል ነው፣ መሬት የቀረ የኔ ነው።